አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካዮቻችን ከያላችሁበት ቦታ ሰላም መልካሙን ተመኘው። የ15 ሀገራት የጥቁር ገበያ የሐዋላ የምንዛሬ ዋጋ ዝርዝር የዋጋ ተመን ሙሉ መረጃና ሙሉ ዝርዝር ለእናንተ ላደርስ ተከስቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮአችን ላይክ፣ ሼር አድርጉ። ምን ይሄ ብቻ በንግድ ባንክ ስንት የተዘረዘረ ይገኛል? ከፍተኛውን ዋጋ የሚሰጠው ባንክ የትኛው ባንክ ነው? ይህንም እነግራችኋለሁ። አዲስ ከሆናችሁ ሰብስክራይብ በማድረግ የዶል ምልክቱን በመጫን ቤተሰቡን ተቀላቀሉን። በቅድሚያ የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 100 የአሜሪካን ዶላር 19,000 የኢትዮጵያ ብር የተዘረዘረ እንደሚገኝና አንድ የአሜሪካን ዶላር 190 ብር በመዘርዘር ላይ ይገኛል። በንግድ ባንክ አንድ የአሜሪካን ዶላር 151 ከ60 እንዲሁም በሐዋላ አስተላላፊ ወኪሎች በኩል ለሚልኩና በካሽ ለሚዘረዝሩ ለእያንዳንዱ የአሜሪካን ዶላር ተጨማሪ 10 ብር ጉርሻ ይሰጣል። በጠቅላላ በንግድ ባንክ አንድ የአሜሪካን ዶላር በሐዋላ አስተላላፊ ወኪሎች በኩል ለሚልኩና በካሽ ለሚዘረዝሩ 164 ከ64 በመዘርዘር ላይ ይገኛል። ንግድ ባንክ በአቢሲኒያ ባንክ አንድ የአሜሪካን ዶላር 152 ከ58 እንዲሁም በአባይ ባንክ 152 ከ60 ከፍተኛውን ዋጋ የሚሰጠው ባንክ ሂጅራ ባንክ አንድ የአሜሪካን ዶላር 152 ከ93 በመዘርዘር ላይ ይገኛል። በመቀጠል የምናየው ዩሮን በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 100 ዩሮ 22501 ብር እንደሚዘረዘርና 1 ዩሮ 225 ብር ከ01 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ 1 ዩሮ 176 ከ50፣ በአዋሽ ባንክ 180 ከ02፣ በአቢሲኒያ ባንክ 180 ከ81 እና በአባይ ባንክ 181 ከ36 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ አባይ ባንክ ሆኖ ተመዝግቧል። በመቀጠል የምናየው የስዊዝ ፍራንክን በተመለከተ ነው። 100 የስዊዝ ፍራንክ 24564 ብር እንደሚዘረዘርና አንድ የስዊዝ ፍራንክ 245 ብር ከ64 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በንግድ ባንክ አንድ የስዊዝ ፍራንክ 184 ከ98፣ በአዋሽ ባንክ አንድ የስዊዝ ፍራንክ 182 ከ58፣ በአቢሲኒያ ባንክ 198 ከ43፣ በአባይ ባንክ 196 ከ12 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ አቢሲኒያ ባንክ ነው። በመቀጠል ወደ አረብ ሀገራት እንሸጋገርና በቀዳሚነት የምናየው ኩዌት ዲናርን ነው። 100 የኩዌት ዲናር 62000 የኢትዮጵያ ብር እንደሚዘረዘርና አንድ የኩዌት ዲናር 620 ብር በመዘርዘር ላይ ይገኛል። በንግድ ባንክ አንድ የኩዌት ዲናር 484 ብር ከ60 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የኢማራቶችን ዲርሃም እናያለን። 100 የኢማራቶች ዲርሃም 5170 ብር እንደሚዘረዘርና አንድ የኢማራቶች ዲርሃም 51 ብር ከ70 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ 41 ብር ከ28፣ በአዋሽ ባንክ 43 ብር ከ97፣ በአቢሲኒያ ባንክ 44 ብር እንዲሁም ደግሞ ከፍተኛውን ዋጋ እየሰጠ የሚገኘው ባንክ ሂጅራ ባንክ አንድ የኢማራቶችን ዲርሃም 44 ብር ከ12 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው ፓውንድ ስተርሊንግን በተመለከተ ነው። 100 የፓውንድ ስተርሊንግ 25996 ብር እንደሚዘረዘርና አንድ ፓውንድ ስተርሊንግ 259 ብር ከ96 ሳንቲም እየተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብቧል። በንግድ ባንክ 198 ከ38፣ በአዋሽ ባንክ 205 ከ94፣ በአቢሲኒያ ባንክ 206 ከ46 እንዲሁም በአባይ ባንክ 209 ብር ከ02 በመዘርዘር ላይ ይገኛል። ከፍተኛውን ክፍያ የሚሰጠው ባንክ አባይ ባንክ ነው። በመቀጠል የኢንዲያን ሩፒን እናያለን። 100 ኢንዲያን ሩፒን 207 ብር እንደሚዘረዘርና አንድ ሩፒን 2 ብር ከ07 ሳንቲም በመዘርዘር ላይ ይገኛል። የአውስትራሊያን ዶላር እናያለን። 100 የአውስትራሊያን ዶላር 13219 ብር እንደሚዘረዘርና አንድ የአውስትራሊያን ዶላር 132 ብር ከ19 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የሳዑዲ ሪያልን እናያለን። 100 የሳዑዲ ሪያል 5062 ብር እንደሚዘረዘርና አንድ የሳዑዲ ሪያል 50 ብር ከ62 ሳንቲም እየተዘረዘረ ይገኛል። በንግድ ባንክ አንድ የሳዑዲ ሪያል 40 ብር ከ40 ሳንቲም በመዘርዘር ላይ ይገኛል። የሳዑዲ ሪያልን በተመለከተ ከፍተኛውን ዋጋ የሚሰጠው ባንክ አቢሲኒያ ባንክ ነው። በዚህም አንድ የሳዑዲ ሪያል 43 ብር ከ54 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው የኦማን ሪያልን በተመለከተ ነው። 100 የኦማን ሪያል 49340 ብር እንደሚዘረዘርና አንድ የኦማን ሪያል 493 ብር ከ40 ሳንቲም እየተዘረዘረ ይገኛል። በመቀጠል የምናየው ካናዳን ዶላር በተመለከተ ነው። 100 ካናዳን ዶላር 13942 ብር እንደሚዘረዘርና አንድ ካናዳን ዶላር 139 ብር ከ42 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው
የኦማን ሪያልን በተመለከተ ነው። 100 የኦማን ሪያል 49340 ብር በመዘርዘር ላይ ይገኛል። አንድ የኦማን ሪያል 493 ብር ከ40 ሳንቲም እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል ጆርዳን እናያለን። 100 ጆርዳን ዲናር 26782 ብር እንደሚዘረዘርና አንድ ጆርዳን ዲናር 267 ብር ከ82 ሳንቲም በመዘርዘር ላይ ይገኛል። በመቀጠል ባህሪን ዲናር እናያለን። 100 የባህሪን ዲናር 50300 ብር እንደሚዘረዘርና አንድ ባህሪን ዲናር 503 ብር እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።